ሰላም ውድ የኢትዮጵያ ልጆች በያላችሁበት ሰላማችሁ ይብዛ። ይሄ ብዙ ነገር ያየንበትን አመት ትተን አሁን ወደ አዲሱ ተሸጋግረናል። ስለ ሁሉም ነገር እግዚአብሔር ይመስገን። እችን ቀን ማየት ፈልገው ሳያዩ ስንቶች አልፈዋል። ለእኛ ደግሞ እግዚአብሔር እድል ፈንታ ሰጥቶናል። አዲሱን አመት በፍቅር በተድላ በደስታ እንድንሄድ የእግዚአብሔር ቃል አንድ ነገር ይለናል። አንደኛ ቆሮንቶስ 13 ላይ ከቁጥር 4 ጀምሮ በፍጥነት አነበዋለሁ። በጌታ በኢየሱስ ስም አነበዋለሁ። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ያልሆነ ነገር አያደርግም፣ ራስ ወዳድም አይደለም፣ አይበሳጭም፣ በደልንም አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይሰኝም። ፍቅር ሁልጊዜ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል ይልና 13 ላይ ምን ይላል? ዝቅ ብሎ እንግዲህ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከዚህም የሚበልጥ ፍቅር ነው ይላል። ፕሊስ በጌታ ፍቅር እንዋደድ፣ ለሰዎች መልካም እናድርግ። መልካምነት ምንም አያስከፍልም ነው። የተቻለን እናድርግ። መልካም አውደ አመት፣ መልካም አዲስ አመት። እግዚአብሔር ከእናንተ ጋር ይወዳችኋል። ሰላም